ወድጃት ከልቤ አኑራት የናይነት የታገኝ አታገኝማ የኩባያ ወተት የለውም ማረፋ የዘንድሮ ሴቶች አይምሮ ሸፋፋ እኔ ምን አደረኩ? እኔ ምን እኮ እኔ ብቻ ነው በደል የምታሳየው። አታልፍም። ወረዛ ተተረኛው ነው የሚያኘው አይደል እንዴ? አረ አቤት ነይ ቁጭ እዚህ ጋር በእናትሽ ነይ። ያስኩሽ አንቺ ባለጌ ጭራሽ ወድ እያመጣሽ አልጋች ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ይልካችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን ነው የኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅን አውጣ። ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመልሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጪው። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። አባ በእናትህ እርቦኝ ነው፣ ዳቦ ግዛልኝ። በእናትህ ምንም ዝርዝር የለኝም። ዝርዝር ነው የሌለ? ብር ነው የሌለ? እሱማ ብር ነው የሌለኝ። እና ምን አባት አስመስላለህ? የኔ ቢጤ የኔ ወንድም ስነ ስርዓት ያዝ። እንደውም ዝም ብዬ ሳይክ አንተ ራሱ ታክሲ ላይ የተሰለፈ ለማኝ ነው የምትመስለው። ይመስላል ምን ነው ለማኝ የሚመስለው? ሁሉ ነገር ይሄኔ እኮ እርቦህ ነው በታክሲ የምትሄደው። ኧረ እኔ አራበኝም እንዴ ዳቦ የታል? እወድሽ ነበረ አሁን ጠላሁሽ። እኔ ጋር ነይና ጠይቅ ላድርግሽ። ከዩኒቷን እስከ 5 አነበብኩ ለኤግዛም። ከቻፕተር 6 ነው ከሱ ላይ አይወጣም። እኔ ላንቺ ብዬ እያልኩት ጥፍ ዘርጋ እሪ ያለው መጣና አነጠፈሽ ካልጋ። ጥሩ ሰው ነበር። ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ ረቂት ቂጥ አራው ይታል። አሁን እዛ ጋር ታጠፈ። እስቲ እናቴ ትሙት ወይ ሰግጣለን። What did he say? ይሰማል በደምብ። ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው። ሁሌም ስኬት ማማያ ላይ ትደርሳለህ። ስኬት ማማያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው። መጣ እንደገና ይወጣልህ ወሰደብህ እንትን አደረገብህ። ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው፣ እርምጃህን የምትይዘው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ